ፍሪ ፋየር ጌመሮች በዚህ ቪዲዮ ምክንያት ክሌፍ ካሊድ እና ሚናቱ አብስማክ ምናምን ሊቀየሙኝ ይችላሉ፣ ግን እኔ ከናንተ የምደብቀው ነገር እንደሌለ ታውቃላችሁ እና በቀላሉ እንደነሱ መጫወት እንድትችሉ ላደርጋችሁ እና ይሄ ነገር ሙቭመንት ይባላል። እንዴት ሙቭመንታችሁን ማሻሻል እንዳለባችሁ አሳያችኋለሁ። ሙቭመንት ስትሰሩ ከናንተ ጋር የሚጫወት ሰው እንዴት ሆናችሁ እንደምትታዩት ተመልከቱ። ልክ እንደዚህ ሆናችሁ ለመታየት ከፈለጋችሁ ይሄን ቪዲዮ ሙሉን ተመልከቱት። እኔ ኤቢያመነኝ ወደ ቪዲዮ ሰዎች እንደዚህ እየተላጥኩ ግን ሰብስክራይብ እና ላይክ ካላደረጋችሁ በጣም ነው የሚደብረኝ እና ሰብስክራይብ እና ላይክ እንዳደረጋችሁ እርግጠኛ ከሆናችሁ ቪዲዮአችንን እንቀጥል። ይሄን ቪዲዮ ከፈለጋችሁ አወራችሁ መሄድ ትችላላችሁ። እሺ አሁን ሰብስክራይብ እና ላይክ ማድረጋችሁን እርግጠኛ ሆናችሁ ከቀላሉ ልጀምርላችሁ። መሮጮን በቃ ወደፊት እየገፋችሁ መሮጥ ነው። በቃ የሚከብድ ነገር የለውም አይደል? ወደፊት እየገፋችሁ ልክ በምትመለከቱት መልኩ መሮጥ። ጥሩ እሺ አሁን ደግሞ ወደ ቀጣይ እንሂድ። ወደ ጎን መሃል ላይ ቆም፣ ወደ ቀኝ መሃል ላይ ቆም፣ ወደ ግራ መሃል ላይ ቆም፣ ወደ ቀኝ መሃል ላይ ቆም፣ ወደ ግራ መሃል ላይ ቆም። ገባችኋ? ወደ ግራ ከሄዳችሁ በኋላ መሃል ላይ ገፋ፣ ከዛ በኋላ ወደ ቀኝ ስትሄዱ ቆም ታረጉታላችሁ ማለት ነው። በምታዩት መልኩ ተንቀሳቀሱ። አሁን ደግሞ ሁለቱንም እጃችሁን እኩል አንቀሳቅሱ። እንደዚህ ማለት ደግሞ ልክ አንደኛው ስክሪኑን አንድ እጃችሁ ይዛል፣ ከዛ በኋላ አንደኛው ደግሞ ይሄ ማንቀሳቀሻውን ይዛል ሰውየውን እኩል ሁለቱንም ስክሪኑንም ወደ ጎን ማንቀሳቀሻውንም ወደ ጎን። ማንቀሳቀሻውን ብቻ ወደ ጎን ካደረጋችሁት እንትኑ ብቻ ስለሚሄድባችሁ ነው ማለት ነው። ይሄ ሰውየው ብቻ ነው የሚሄደው እንጂ ሰዎችን ምናምን መመልከት አትችሉም እንደዛ ከሆነ። ስለዚህ ሁለቱንም እጃችሁን ወደ ግራ መሃል ላይ ማቆም፣ ወደ ቀኝ መሃል ላይ ማቆም፣ ወደ ግራ መሃል ላይ ማቆም ነው። በቃ ይሄን ስቴፕ ተከታተሉ። በጣም ቀላል ነው። አሁን ይሄንን ገብታችሁ ፕራክቲስ አድርጉ። እስካሁን ያሳያችሁን ስቴፕ ባይ ስቴፕ ከተለማመዳችሁ በኋላ ወደ ቀጣዩ እንሂድ። ይሄም ቀላል ነው። መሮጮን ተነካላችሁ ወደ አቀዳችሁበት ቦታ መሄድ ነው። በጣም ቀላል ነው። ምንም የሚከብድ ነገር የለውም። አሁን ደግሞ ተጨምሩበታላችሁ ማለት ነው። ከሮጣችሁ ልክ አሁን ይሄንን ስቴፕ ከተከታተላችሁ በኋላ አሁን የምነግራችሁ ነገር ተጨምራላችሁ። መሮጮን ከነካችሁ በኋላ ስክሪናችሁን ወደ ቀኝ መሃል ላይ ቆም፣ ወደ ግራ መሃል ላይ ቆም፣ ወደ ቀኝ መሃል ላይ ቆም። በምታዩት መልኩ ወደ ግራ ይሄንን ስቴፕ ደጋግሙት። በጣም ግራ ሊያጋባችሁ ስለሚችል ግን ያን ያክልም ከባድ የሚባል አይደለም። ልክ ስትደርሱ ቁጭ ትላላችሁ። አሁን ደግሞ ማለት ነው ልክ ያሰባችሁበት ቦታ ስትደርሱ ቁጭ ትሉና አቅጣጫችሁን ትቀይሩና ከዛ ተመልሳችሁ በፍጥነት መሮጮን ነክታችሁ ወደ ጎን እያደረጋችሁ ባሳያችሁ መልኩ ትሄዳላችሁ። አሁን ይሄንን በደንብ ከተለማመዳችሁ በኋላ 180 ዲግሪ ወደ ግራ፣ 180 ዲግሪ ደግሞ ወደ ቀኝ። ገባችኋ? 180 ዲግሪ ወደ ግራ፣ 180 ዲግሪ ወደ ቀኝ። በፍጥነት ወደ ጎን ልጥጥ ማድረግ ማለት ነው። በፍጹም አትመቱት ማለት ነው። ልክ በምታዩት መልኩ በቃ ለሰው ሆናችሁ የምትታዩት በዚህ አይነት መልኩ ነው። ለዚህም ይሄ ሰውዬ በጣም ቀስ እያለ እንደውም እያንቀሳቀሰው ስለሆነ ነው ማለት ነው። አያችሁ እንዴት እንደምትሄዱ። በቃ በዚህ መልኩ ትንቀሳቀሳላችሁ። በምትችሉት አቅም ለመፍጠን ደግሞ ሞክሩ። ከዛ ሽጉጥ በመያዝ ሄድሻት ለመምታት ሞክሩ። ሄድሻት ላይ ስልክ ስተኩሱ በቃ ጭንቅላቱ ላይ ነው የሚገባላችሁ። ብዙ ጊዜ እንደዚህ እየተንቀሳቀሳችሁ ከሆነ ለሄድሻት ሂዱ። አንድ ተኩሳችሁ ሽጉጣችሁን መክተት፣ ከዛ ሙቭመንታችሁን እንዳታቋርጡ መስራት፣ ሙቭመንት ማድረግ። ከዛ በኋላ ጭንቅላቱ ላይ ሄድሻት ትሞክራላችሁ ማለት ነው። ከዛ በኋላ ሙቭመንት መስራት። ገባችኋ? በቃ እቺን ስቴፕ ተከታተሏት እና አሁን ደግሞ ይሄንን እንደዚህ አይነት አሪፍ ሙቭመንት ያለው ልጅ የዚህ ልጅ ቪዲዮ ተመልክተን እንመለሳለን ማለት ነው። ሰብስክራይብ እና ላይክ እንዳደረሱ ይሄንን ተጋበዙልኝ። ይመች